ቅዱስ ነው ይበልጣል የሚያስጓደኝ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻ ጓደኛዬ እንደዚህ በሰው ሀገር እየተንከራተተ በሰው ሀገር ሰው እየፈለገ ማየት በጣም ይከብዳል። በጣም ከባድ ነው። አስቡት እዚህ ጋር ሌላ ጓደኛ ማንም ሌላ የሚያማክረኝ የሚያካፍለኝ ችግሩን የሚነግረኝ ችግሬን የምነግረው ሌላ ሰው የለኝም እና በሱ ምክንያት አገናኙኝ በጣም ከፍቶኝ ነው ያለሁት፣ አዝኜ ነው ያለሁት። በዚህ ጋር ማንም የለኝም፣ እሱም እዛ ማንም የለውም። ሰላም ሰላም፣ ውድና የተከበራችሁ የይስሐቅ ሀበሻ ፋሚሊዎች አለን፣ እንዴት ናችሁ? ያው እኔ አለሁኝ። ያው ትንሽ ጠፋ ብያለሁኝ፣ ስራ ምናምን ቢዚ ነኝና ያው ስራም ስላልተመቻቸልኝ ቪዲዮም ለመቅረጽ ያው ብዙም አልተመቸኝም ነበረ። ያው ናፍቃችሁኛል ውድ ፋሚሊ ወርቆቼ፣ በጣም ነው የምወዳችሁ። ያው ስለምታበረታቱኝ አለው ስለምትሉኝ ስራ ስለምትሉኝ በውስጥ መስመር ምናምን ስለምታወሩኝ በጣም ደስ ብሎኛል። ወዳችኋለሁ የኔ ወርቅ ፋሚሊዎች። ዛሬ የመጣሁት ቪዲዮ ያው ተከፍቼ ነው በጣም ማለት አዝኛለሁኝ። ወንድሜ ጓደኛዬ ያው እኔ ተለይቷል። ያው ብቸኝነቱ ይገባችኋል ብዬ አስባለሁ። ብቻዬን በጣም ደብሮኛል። ወንድሜ እስራኤል ገባ። ያው ከባድ ነው ለኔ፣ ከባድ ነው። መካሪዬ ነው፣ አስተማሚዬ ነው። በቃ ምን ልበላችሁ፣ ችግሬን የሚረዳልኝ ነው፣ ችግሩን የሚያካፍለኝ የሚነግረኝ ነው። እንደዚህ አይነት ሰው እስካሁን አይቼ አላቅም፣ አግኝቼ አላቅም እና በጣም ከፍቶኛል፣ በጣም ደብሮኛል። እና ፋሚሊ ከሄደ በኋላ አንድ ቪዲዮ ለቋል። ብቻ ከዛ በኋላም እኔ ጋር ስልክ ብዙ ጊዜ አንገናኝም፣ በስልክም አናወራም። አንድ ጊዜ ደወለልኝ። ከዛ በኋላ ያለበትን አላቅም። እኔም በጣም ጨንቆኛል። የት እንደደረሰ፣ የት እንደወደቀ፣ የት እንዳለ ማወቅ እፈልጋለሁኝ እና በጣም የምወደው ወንድሜ ነው። ያው ጓደኝነት ማለት የሆነ ላላ ይላል። የእሱና የኔ ጓደኝነት አይደለም፣ ጠንከር ያለ ጓደኝነት፣ በጣም ጠንከር ያለ ወንድምነት ነው። በጣም እየተሳሰርነን፣ በጣም በልብ የምንተዋወቅ ነን። ሁሉን ነገር ሲከፋው እዚህ ሆኖ ሲቸገር በፍቅር ምክንያት ምን እንደሚሆን ምን ሲሆን እንደነበር እኔ ያውቀው ነበር። እሱን ስሜቱን ረዳለት ነበር። እዚህ ጋር ሆኖ ያለውን ነገር አውቀው ነበር በጣም። እኔ አሁን በቃ ምን ልበላችሁ፣ እሱ ሲኖረው የነበረውን ህይወት አውቀዋለሁኝ እኔ እና አሁን ደግሞ እዚህ ጋር በነበረው ነገር እሷን ለማግኘት ወደ እስራኤል ሄደ። ግን እስራኤል ቢገባም ቢሄድም ያረፈበትን የወደቀበትን ያለበትን ሁኔታ ስለማላቅ በጣም ጨንቆኛል፣ በጣም ደብሮኛል። ወንድም ማለት ምን ማለት እንደሆነ ያው ታውቁታላችሁ ብዬ አስባለሁ ሁላችሁም ፋሚሊ። እና እኔ ያለሱ ያው በጣም ከብዶኛል ህይወት። እዚህ ጋር ብቻ በጣም ከፍቶኛል፣ በጣም ደብሮኛል። ህመሜን ነው ላጋራችሁ ዛሬ የመጣሁት። የወደቀበትን ቦታ ባቅ ቪዲዮዎቹን ደግሜ ያለሁኝ እንደው ያው ምናልባት ያገኘሁት እየመሰለኝ እንደ ጓደኛ እንደ ወንድም በቃ አስባለሁኝ። አሁንም በጣም ተጨንቄያለሁኝ። የት ነው ያለው ጆዬ ወንድሜ? በጣም ጨንቆኛል። ያለህበትን የወደቅበትን አሳውቀን በቃ በአንድ ቪዲዮ ቀረብንና በኋላም ደግሞ ለመጠየቅም ለማሰብም ተቸገርኩኝ። እንዴት እንደምሆን አላቅም። እኔ ያው ከባድ ነው ፋሚሊ። እኔ እንዴት እንደምሆን እናንተ ማንንም በማታውቁበት ቋንቋ በማታውቁበት አገሩን ሰውን በማታውቁበት ሰፈሩን በማታውቁበት ምን ሆኖ ይሆን እያልኩኝ እኔ አሁን ልቤ ላይ በቃ አለ በጣም ብዙ እንትን በጣም ከፍቶኛል። በጣም ማለት ነው። በቃ አሁን እኔ ምን ደረጃ እንደደረሰ ራሱ
ማወቅ እኔ በጣም በቃ አቃተኝ። ለማን ልደውል? በሰው ሀገር ነው ያለው። ለማን ትልበል? ለማን ላማክር? እና በቃ ይሄ ሲጨንቀኝ ይሄን ሳስብ እስኪ የሆነ ቪዲዮ ልቅረጽ ብዬ አሰብኩኝ። በቃ ማለት ማን ይስማኝ? የሆነ እስኪ ፋሚሊዎች ይስሙልኝ ብዬ ነው የመጣሁት። እና የምነግራችሁ ነገር እንዴት ነው የሆነ ማትለያዩት ጓደኛ የለም። በቃ ምንድን ነው ማስረዳችሁ? ከበደ በጣም ለኔ ከባድ ነው በጣም። እኔ እና እሱ ተለያይተን አናውቅም። አብሮ አደግን። በጣም ብዙ ስሜቱ ይገባችኋል። ምስጢር ተካፍለን ከህፃነት ከትምህርት ጀምረን እስከ እውቀት ሁሉን ነገር አሳልፈናል። ግን አሁን ላይ እንደዚህ ተለያይተን ከባድ ነው ስሜቱ። ምንድን ነው ማስረዳችሁ? ከበደ በጣም ለኔ ከባድ ነው በጣም። እኔ እና እሱ ተለያይተን አናውቅም። አብሮ አደግን። በጣም ብዙ ስሜቱ ይገባችኋል። ምስጢር ተካፍለን ከህፃነት ከትምህርት ጀምረን እስከ እውቀት ሁሉን ነገር አሳልፈናል። ግን አሁን ላይ እንደዚህ ተለያይተን ከባድ ነው ስሜቱ። ለኔ ከባድ ነው። እንዴት እንደምሆን አላውቅም። እኔ ብቻ ፋሚሊዎች እስኪ ባለበት አድርሱልኝ፣ ወይም ደግሞ እንዴት ላድርግ? ስልክም አይሰራም፣ አያነሳም፣ አያወራኝም ምናምን። ያለበትን ቦታ የምታውቁ ሰዎች ምናምን እንትን በሉኛል። እና ፋሚሊ ያው በቃ ለኔ ከባድ ነው። ብዙ ነገሮች ከብደውኛል። ማለት የእሱ ስልክ አለማንሳት ነው ብዙ የሆነ እኔ ውጭ ወጥቼ አላውቅም፣ ወይ ደግሞ ውጭን አላውቀውም፣ የውጭን ህይወት ላይፍን አላውቀውም። ምናልባት ፋሚሊዎችን ልታውቁት ትችላላችሁ ውጭ ያላችሁ ሰዎች። እኔ ግን ምናልባት ውጭ ሲባል የሆነ ክፉ ሰው ያለበት፣ ሰው የሚደበደብበት፣ ሰው የሚንገላታበት፣ አብሶኛ ጥቁር ሰዎችን ስንታይ እንደዚህ ጥቁር ፊታችንን ሲያዩ ሌላ የሚያስቡ ነው ይመስለኝ። እና ለሱ ከባድ ነው። እና ቴሌግራም ላይ ዋትስአፕም ላይ ደወልኩኝ፣ አያነሳም፣ አይሰራም። ደስ ሲለው ይሰራል፣ ደስ ሲለው አይሰራም። የሚሰራበት ጊዜ አያነሳም። ላይም በማይበት ማላየው ጊዜ ግን ይበልጣል፣ ማላየው ጊዜ ይበልጣል። እና ውድ ፋሚሊዎች የምታውቁት ወይ ደግሞ እንደዚህ የምታወሩት ካላችሁ ይሄን መልእክት ሼር አድርጋችሁ አስተላልፉና ጓደኛዬን ቢያንስ ሰላም መግባቱን አውቄያለሁ፣ ግን ሰላም መሆኑን ባለበት ሰላም መድረሱን ሰላም ነገሮች ሁሉ መስተካከሉን የሆነ ቦታ መድረሱን ሰምቻለሁ። ባለፈው እንደለቀቀው ቪዲዮ አብረን ሰምተናል። ግን አሁን ላይ ያለበትን ሁኔታ ከዛ በኋላ ምንድን ነው የሚያደርገው ብዬ በቃ እየተጨነኩ ነው ያለሁት። እና ልክ እንደምትወዱት ጓደኛ፣ እንደ ቤተሰብ፣ እንደ ወንድም ፋሚሊም እንደናንተ እኔ በጣም ተጨነኩ። በቃ በጣም ልጁ አስጨንቆኛል። እና ስለምወደው ነው ስለማስብለት ነው። ባለበት ሰላም ይሆንልኝ። እኔ ሰላሙን ነው የማስበው፣ ለፈጣሪ እሱን ነው የምነግረው። እናንተም ጸሎት አድርጉለት። ያው በቃ ሌላ ምንም ማለት አልችልም። ምንም ልል አልፈልግም ከዚህ በላይ። በጣም ወዳችኋለሁኝ ውድ ፋሚሊ። ያው የወንድሜን የጓደኝነት ሳይሆን የወንድሜን እንትን ነው እየነገርኳችሁ ያለሁት። ብቻ ፋሚሊ ያው ከፍቶኛል፣ ደብሮኛል እሱ ስለሌለ። ማን ጋር እንደምውል ማን ጋር እንደሚሄድ በቃ የት እንደምውል ምናምን አላውቀውም። ግን ያው ቀኑም ቤቱም ይመሻል፣ ማታም እንደዚህ ከስራ እመጣለሁኝ። እረፍት በመሆን ሰዓት ቀን ሙሉ ቤት ነው ሙሉ። እሱ ቢኖር እየተጨቃጨቅን እየተደባደብን መጥቶ ይወስደኛል። በቃ እኔም ሂጄ ቤት የሆነ ነገር አድርጌው አናድጄው አስቂው ምናምን ይለያይ ነበር። አሁን ግን ማን ጋር እዚህ ጋር ማንም የለኝም፣ ማንም አብሮኝ የሚኖር ሰው የለም። እና ለእኔ ከባድ ነው፣ ከብዶኛል። ፋሚሊ በጣም ከፍቶኛል፣ በቃ ከፍቶኛል። እና ብቻ ስለምታዳምጡኝ ከጎን የሆናችሁ እንደዚህ አይነት ነገሮችን ስለምታዩልኝ በጣም አመሰግናለሁ። ወርቅ ፋሚሊን ያለኝ እንቁ ናችሁ። በጣም አመሰግናለሁ። ያው ሲገኝ ስናገኘው በቪዲዮ ኮልም ቢሆን ወይ አውርቼው እንደዚሁ እመጣለሁ በቪዲዮ ማለት ነው። ስላለን ቆይታ
አመሰግናለሁ ስላዳመጣችሁኝ። ቻው